ብዙዎቻችን ብቸኝነት የሚለውን ቃል ስንሰማ በአእምሯችን የሚመላለሰው ስሜት መገለል፣ ናፍቆት ወይም በህይወታችን ውስጥ የሆነ የጎደለ ነገር እንዳለ ነው። እንደውም ማህበረሰቡ ብቸኛ ነሽ ሲልሽ እንደ ውድቀት ወይም ተቀባይነት እንደማጣት ሊያሳይሽ ይሞክራል። በዚህ ምክንያት ጸጥታን ፈርተን ብቻችንን በሆነን ቁጥር ስልካችንን እንጨብጣለን፣ ሙዚቃ እንከፍታለን ወይም ማህበራዊ ሚዲያ ላይ ስክሮል እያደረግን ትኩረታችንን እንበትናለን። ምክንያቱም ዝምታው ሲመጣ ብቻችንን መሆን እንደ መሸነፍ ስለሚመስለን ነው። ነገር ግን ዛሬ ይህን አሉታዊ አመለካከት ሙሉ በሙሉ እንቀይረዋለን። በታሪክ ውስጥ ታላላቅና ተጽዕኖ ፈጣሪ ስኬታማ የሆኑ ሴቶች ሁሉ አንድ የጋራ ምስጢር አላቸው። እርሱም ከራሳቸው ጋር ብቻቸውን የመሆን ችሎታ ነው። ዛሬ የምናወራው ስለ መገለል ሳይሆን ሆን ተብሎ ስለሚመረጥ ጸጥታ ወይም ሶሊቲዩድ ነው። ይህን ቪዲዮ እስከ መጨረሻ ከተመለከትሽ ስለ ብቸኝነት ያለሽ ስሜት ሙሉ ለሙሉ ይቀየራል። በውስጡም የተሸሸጉትን ታላላቅ ኃይሎች በግልጽ ታያለሽ። ብቸኝነትና መገለል። ወደ ጥቅሞቹ ከመሄዳችን በፊት አንድ ትልቅ መስመር ማስመር አለብን። ብቸኝነትና የመገለል ስሜት ፍጹም የተለያዩ ነገሮች ናቸው። መገለል ወይም ሎንሊነስ ማለት ሌሎችን መሻት፣ ነገር ግን ማግኘት አለመቻል ነው። ከሰዎች መለየት፣ አለመታየት፣ መረሳትና የውስጥ ባዶነት ስሜት ነው። ነገር ግን ብቸኝነት ወይም ሶሊቲዩድ ስንል ምርጫ ነው። ከውጭ ዓለም ጩኸትና ከሰዎች ራቅ ብሎ ወደ ራስ ለመመለስ የሚደረግ ሂደት ነው። ታዲያ ብቸኝነት በአይምሯችን ላይ ምን ይፈጥራል? ሳይኮሎጂ እንደሚነግረን ከራሳችን ጋር በጸጥታ የምናሳልፍበት ወቅት የነርቨስ ስርዓታችን የሚረጋጋበት ወሳኝ ሰዓት ነው። ሁልጊዜ በሰዎች መካከል መሆን፣ ስልክ ማየትና ማውራት አንጎላችንን ከፍተኛ ንቃት ውስጥ ይከተዋል። ይህም ውጥረትና ድብርት ውስጥ እንድንገባ ያደርጋል። ብቻችንን ስንሆን ግን አንጎላችን ዲፎልት ሞድ ኔትወርክ የተባለውን ክፍል ያነቃል። በዚህም ሰዓት አይምሮሽ የሚከተሉትን ድንቅ ነገሮች ያደርጋል። አንደኛ፣ ችግሮችሽን ያስተካክላል። የገጠሙሽ ግጭቶች፣ የተወሳሰቡ ስሜቶችሽንና ውሳኔዎችሽን በቅደም ተከተል ያስቀምጣል። ግራ የገቡሽ ነገሮች ሁሉ ወለል ብለውና ቀለል ብለው ይገለጹልሻል። ሁለተኛ፣ ማንነትሽን ይገነባል። እኔ በትክክል ማን ነኝ? ከዚህ ህይወት ምን እፈልጋለሁ? የሚያስደስተኝ ምንድን ነው? የሚሉትን የዕለት ተዕለት ጥያቄዎችሽን እንድትመልሽ ይረዳሻል። ሶስተኛና ዋነኛው ደግሞ የፈጠራ ክህሎትን ይጨምራል። የዓለም ረብሻን ዝግ አድርጎ ትኩረትን ወደ አንድ ነገር ለመሰብሰብ ስለሚያግዝሽ ማንኛውንም ስራሽን በጥራት እንድትጨርሺ ይረዳሻል። ከዚህም በተጨማሪ አዳዲስ ሀሳቦችና ለችግሮችሽን መፍትሄዎችን የምታገኝበት ሰዓት ነው። ታዲያ ሰዎች ለምን ብቻቸውን መሆን ይፈራሉ? አሁን ባለንበት ዘመን ለ15 ደቂቃ እንኳን በጸጥታ መቀመጥ ይከብደናል። ምክንያቱም በውስጣችን የተደበቀ ሻዶ ወይም ጥላ አለ። ያ ጥላ ደግሞ ያልተፈቱ የድሮ ህመሞችን፣ በደሎችን፣ ፍርሃትንና ንዴትን አምቆ የያዘ ክፍል ነው። ገና ጸጥ ስንልና ስልካችንን ስናስቀምጥ ይህ ጥላ አንድ ባንድ እየመጣ ይቆስለናል፣ ያሳቅቀናል፣ ራሳችንን እንድንታዘብና እንድንወቅስ ያደርገናል። ለዚህም ነው እነዚህ ውስጣዊ ስሜቶች ከመጋፈጥ ይልቅ በስልክ ጫጫታ፣ በማይሆኑ ወሬዎች ወይም ጥቅም በሌላቸው የሰዎች ስብስብ ውስጥ ተደብቀን ለመሸሽ የምንሞክረው። ግን ይህ ሲሆን ህይወታችን በውጫዊ አድናቆት ላይ ብቻ የተመሰረተ ደካማ ስብዕና ይይዛል። ሁልጊዜም የሰዎች ጥገኛና ብቻችንን መቆም የማንችልም ያደርገናል። ስለ ብቸኝነት ይህን ካልን የብቸኝነት ጥቅሞቹ ታዲያ ምንድናቸው የሚለውን እንመልከት። ብቻሽን ስትሆኚ የተረጋጋ የውስጥ ዓለም ይኖርሻል። ይህ ደግሞ ማንም ሊቀማሽ የማይችለውን 4 ኃይሎች ይሰጥሻል። የመጀመሪያው ስሜትን በአዋቂነት መቆጣጠር መቻል ነው። አስቸጋሪ የሆኑ ስሜቶች እንደ ንዴት ወይም ማዘን ሲመጡብሽ በችኮላ ከመግለጽ ይልቅ በረጋ መንፈስ እንድታስተናግጂ ይረዳሻል። የራስሽን ስሜት ስታውቂ ደግሞ የሌሎችን በቀላሉ መረዳት ትችያለሽ። ይህ ደግሞ ከሰዎች ጋር ለሚኖርሽ ግንኙነት መልካም መንገድ ይፈጥርልሻል። ሁለተኛ፣ ግልጽና የማይናወጥ ማንነት ይኖርሻል። የሌሎችን አስተያየት ሳይሆን የራስሽን ፍላጎትና ግብ ለይተሽ የምታውቂበትን ብርሃን ታገኛለሽ። በራስሽ መንገድ የምትመሪ፣ ለዓላማሽ ጽኑ የሆንሽ ሴትም ትሆኛለሽ። ዋጋሽን በሰዎች መደነቅ ላይ ሳይሆን በራስሽ እውቀትና ማንነት ላይ እንድትገነቢም ይረዳሻል። ሶስተኛ፣ ትክክለኛ ማንነትሽን ታገኛለሽ። እኔ ማን ነኝ? ምን ያስደስተኛል? የሚሉ ጥያቄዎችሽን ቀስ በቀስ ይመልስልሻል። ከሰዎች ጋር ለመመሳሰል ብለሽ ያጠለቅሽውን ትክክለኛ ያልሆነ ጭንብል አስወግደሽ በራስሽ እንድትተማመኝ ይረዳሻል። አራተኛውና ዋነኛው ደግሞ መንፈሳዊ ጥንካሬ ይኖርሻል። ብቸኝነትን የሚመርጡ ሴቶች የሚያገኙት ትልቁ ስጦታ ራሳቸውን ከፈጣሪያቸው ጋር የሚያቆራኙበት ሰፊ ጊዜ ማግኘታቸው ነው። በጸሎትና በማሰላሰል በመንፈሳዊ ህይወትሽ እንድጠነክሪ ያግዝሻል። ታዲያ ብቸኝነትን በተግባር እንዴት እንለማመድ? ይህንን የአያላን ሴቶች ሚስጥር በህይወትሽ ላይ ለመተግበር እነዚህን 5 ተከታታይ እርምጃዎች ከዛሬ ጀምረሽ ተለማመጂ። አንደኛ፣ የ20 ደቂቃ ዝምታ።
ስልክሽን ሙሉ ለሙሉ አጥፍተሽ ወይም ሌላ ክፍል አስቀምጠሽ የምትወጂውን ሙዚቃን ቢሆን ዘግተሽ ብቻሽን ለ20 ደቂቃ ተቀመጪ። በዚህ ሰዓት የመጀመሪያዎቹ ደቂቃ ላይ አይምሮሽ ምቾት አያገኝም። ሐሳብሽ ይበታተናል። አንዱ ሳትጨርሺው ሌላው ይተካል። የሆነ የምታብጂ ያህል ስሜትም ሊሰማሽ ይችላል። ነገር ግን ምንም ሳታደርጊ ሐሳቡንም ሳትታገይ ዝም ብለሽ ተመልከቺው። የተወሰነ ደቂቃ ሲያልፍ አይምሮሽ ቀስ በቀስ ዝም ይላል። ያኔ አይምሮሽ ንጹህ ሆኖ ራሱን ያድሳል። ይህን በየቀኑ ስታደርጊ በህይወትሽ ላይ የሚመጣውን ታላቅ መረጋጋት ትገነዘቢያለሽ። ሁለተኛ፣ የእግር ጉዞ። ምንም አይነት የጆሮ ማዳመጫ ወይም ኤርፎን ሳታደርጊ፣ ፖድካስት ወይም ሙዚቃ ሳትከፍቺ፣ አሊያም ጓደኛሽን ሳትጠሪ ብቻሽን በእግር መጓዝ ጀምሪ። ለምሳሌ ከስራ ወይም ከትምህርት ቤት ስትመለሺ፣ አሊያም ጠዋት ላይ ስልክሽን በቦርሳሽ ውስጥ ከተሽ በዝምታ ተራመጂ። ይህ እንቅስቃሴ አይምሮሽን ብቻ ሳይሆን ሰውነትሽንም ያፍታታል። ከዚህም ባለፈ አይምሮሽ አዳዲስ የፈጠራ ሐሳቦችንና ድንቅ እቅዶችን ማመንጨት የሚጀምረው በዚህ ሰዓት ነው። ሶስተኛ፣ ከራስ ጋር ቀጠሮ መያዝ። አላስፈላጊ ካልሆኑ ለአንቺ ከማይጠቅሙሽና ህይወትሽ ላይ ጭንቀትና ወሬ ከሚጨምሩ ሰዎች ራቂ። በሰዎች ትከሻ ላይ ተጭነሽ እንዳትቀሪ ብቸኝነትን በራስ የመተማመን ማሳያ አድርጊው። ለምሳሌ ሲኒማ ቤት ብቻሽን ገብተሽ ፊልሚ፣ የምትወጁ ካፌ ሄደሽ ቡና ጠጪ፣ ወይም መሄድ የምትፈልጊው ቦታ ብቻሽን ተጓዢ። መጀመሪያ ላይ ሰዎች ብቻዋን ናት ብለው የሚያዩሽ መስሎ ሊያሳፍርሽ ወይም ሊያስፈራሽ ይችላል። ግን ይህን የፍርሃት ድልድይ ከሰበርሽ በኋላ የትም ቦታ ብትሆኚ በራስሽ የምትቆሚ ጠንካራ ሴት ትሆኛለሽ። አራተኛ፣ የምሽት ማሰላሰልና ማስታወሻ። ሁሌም ከመተኛትሽ በፊት ማስታወሻ ደብተር አዘጋጅና የቀን ውሎሽን በአጭር ጽሑፍ አስፍሪው። ለምሳሌ አልጋሽ ላይ ቁጭ ብለሽ ዛሬ ምን አጠፋው፣ ምን ላይስ ጎበዝ ነበርኩ፣ እያስጨነቀኝ ያለው ምንድን ነው ብለሽ በግልጽ ጻፊ። ሐሳብሽን ከጭንቅላትሽ አውጥተሽ ወረቀት ላይ ስታስቀምጪው አይምሮሽ ሸክሙ እንደቀለለለት አድርጎ ያስባል። ያኔ በጥሩ መረጋጋት እንድትተኚ ይረዳሻል። አምስተኛ፣ ብቻሽን የምትደሰቺበት የትርፍ ጊዜ ስራ ማዳበር። ሌላ ሰው ሳይኖርሽ በጥልቅ በትኩረት ብቻሽን ልታደርጊ የምትችይውንና ደስታ የሚሰጥሽን አንድ ክህሎት መርጠሽ አሳድጊ። ለምሳሌ በሳምንት ጥቂት ሰዓታት መጽሐፍ ለማንበብ መድቢ፣ ወይም አዳዲስ የኮምፒውተር ክህሎቶችን ተለማመጂ። ስዕል ሳይ፣ የሙዚቃ መሳሪያ ተለማመጂ፣ አሊያም የምትወጁን አዲስ ነገር አጥኒ። ይህ ልምምድ በሰዎች ላይ ጥገኛ ሳትሆኚ በራስሽ ዓለም ውስጥ ትርጉም ያለው ደስታ እንድትፈጥሪ ያደርግሻል። በመጨረሻም ያቺ የምታደንቂያት የተረጋጋችና በራሷ የምትተማመነው ሴት በተፈጥሮ ያገኘችው ጸጋ አይደለም፣ ከራሷ ጋር ጊዜ ስለምታሳልፍ ነው። አስታውሺ፣ ብቸኝነትን መፈለግ ከሰዎች መራቅና ሰዎችን መጥላት አይደለም። ይልቁንም በራስሽ መቆም መለማመድ ነው። ምክንያቱም ሁሉም ሰው ቋሚ አይደለም። ዛሬ አብሮሽ የነበረ ነገ ይርቅሻል። አንቺም እነርሱ ላይ ተደግፈሽ ከነበረ ህይወትሽ ይወድቃል፣ ዓለምም ይጨልምብሻል። ስለዚህ ይህንን ለማቆምና ማንም ህይወትሽ ላይ ቢመጣ እንደ ተጨማሪ እንጂ እንደ ህይወትሽ መሰረት አድርገሽ እንዳትቆጥሪው የሚያለማምድሽ ሂደት ነው። ግን አንዳንድ ጊዜ ከራስሽ ጋር ብቻሽን ስትሆኚ መልስ ያላገኘሽላቸውና ውስብስብ የሆኑ የህይወት ጥያቄዎች ሊኖርሽ ይችላሉ። የህይወት ውሳኔዎች ሲከብዱሽ፣ በሀሳብ ስትጨነቂ ወይም የግል ሚስጥርሽን የምታዋየው አስተማማኝ ሰው ስታጪ ምክር አድቫይዘሪ ከጎንሽ አለ። ምክር አድቫይዘሪ በቴሌግራም በኩል የምታገኙ የግል ፍጹም ሚስጥራዊና ጥልቅ የሆኑ የምክር አገልግሎቶች የሚሰጥሽ አማካሪሽ ነው። ምንም አይነት ፍርድ ሳይኖር እውነተኛና ህይወትን የሚቀይር ውይይት ብቻ ነው። ከታች ያለውን ሊንክ በመጫን የቴሌግራም ቦታችንን ተቀላቀይ። መልካም ቀን።